Maladenawi is a dictator. Maladenawi is a dictator. Free Skinner Naga and not political prisoner. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. በቡድን 8 ሀገራት የመሪዎች ስብሰባ ላይ ለመገኘት ወደ አሜሪካ መዲና ዋሽንግተን ብቅ ያሉት ጠቅላይ ሚኒስትር መለስ ዜናዊ አርብ ግንቦት 10 2004 ወይንም ሜይ 18 2012 ከፍተኛ ተቃውሞ ገጠማቸው። የምግብ ዋስትናን በተመለከተ በዋሽንግተን ዲሲ በሮናልድ ሬገን ህንጻ ውስጥ በተጠራው ሲምፖዚየም ከአራቱ የአፍሪካ ሀገራት ተናጋሪዎች አንዱ የሆኑት አቶ መለስ ዜናዊ በደረሰባቸው ከፍተኛ ተቃውሞ ሲደነግጡ ታይተዋል። ንግግራቸውም ለደቂቃ የተቋረጠ ሲሆን ከአዳራሽ ውጭም ከፍተኛ ተቃውሞ ጠብቋቸዋል። በፕሬዝዳንት ባራክ ኦባማ በተከፈተው በዚህ ሲምፖዚየም ላይ ሶስቱም የአፍሪካ መሪዎች እንዲሁም ሌሎች ንግግራቸውን በተገቢው ማድረስ የቻሉ ሲሆን አቶ መለስ በምግብ ዋስትና ዙሪያ ንግግር በማድረግ ላይ ሳሉ ከአዳራሹ ከፍተኛ ተቃውሞ ተሰማ። መለስ አምባገነን ነው፣ በሰው ልጆች ላይ የሚፈጸም የግድያ ወንጀል ይቁም፣ እስክንድር ነጋን ጨምሮ የፖለቲካ እስረኞች ይፈቱ የሚለው የጋዜጠኛ አበበ ገላው ድምጽ አቶ መለስን ሲያስደነግጥ ሌሎች በአግራሞት ይመለከቱ ነበር። Maladenawi is a dictator. Maladenawi is a dictator. Free Skinner Naga and not political prisoner. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. Maladenawi is a dictator. Maladenawi is a dictator. Free Skinner Naga and all political prisoners. Okay, thank you. We've heard from you. ጋዜጠኛ አበበ ገላው የተቃውሞ ድምጹን ካሰማ በኋላ በአራት የአሜሪካ ፖሊስ ኃይል ተይዞ መውጣቱ ታውቋል። ከአቶ መለስ የጸጥታ ሰራተኞችም የንገድልሃለን ማስፈራሪያ እንደደረሰውም ገልጿል። ከጋዜጠኛ አበበ ገላው ጋር ስለ ሁኔታው አጭር ቆይታ አድርገናል። በጣም አመሰግናለሁ አበበ። እንግዲህ አቶ መለስ ስብሰባው አዳራሽ ወይ ደግሞ ሲምፖዚየም አዳራሽ ውስጥ ሲደነግጡ ነበር ያየነው። አንተ በመጀመሪያ እዛ አዳራሽ ውስጥ እንዴት ልገባ ቻልክ? እንግዲህ ቀደም ብሎ ስብሰባው ሊደረግ ሲል ተመዝግበን ነበር እንደ ፕሬስ ኢሳት እኔ የኢሳት አባል ብቻ ሳልሆን የናሽናል ፕሬስ ክለብ አባል ነኝ። በዚህ ሀገር ትልቁ የጋዜጠኞች ማህበር ማለት ነው። የፕሬስ አባል የፕሬስ ክለብ አባል የናሽናል ፕሬስ ክለብ አባል ስለሆንኩ እንደዚህ አይነት ትላልቅ ኢቨንቶች ላይ መሳተፍ እችላለሁ። አቶ መለስን ለጥያቄ ለመጠየቅ ወይ ደግሞ እሳቸው ላይ ተቃውሞ ለማሰማት እንዴት ነው እድሉን ያገኘው? ወል እድል አግኝቼ አይደለም። እንግዲህ እኔ የነበርኩት እሳቸው ከሚናገሩበት ፊት ለፊት የፕሬስ ጋላሪ ነበር ለጋዜጠኞች የተወሰነ ቦታ ማለት ነው። እና አዳራሹ ደግሞ አቀማመጡ ፊት ለፊት ከሚናገሩ ሰዎች ፊት ለፊት ነበረ። የፕሬስ ሰዎች ከተለያየ ሚዲያ ተቋማት የመጡ የሚሆኑበት ቦታ ላይ ነበርኩኝ። እና እሳቸው ንግግር ማድረግ በጀመሩበት ጊዜ ይሄን አጋጣሚ ሳገኝ መቼም እሳቸው ይናገሩት የነበረው አብዛኛው ውሸት ነው ያው ብዙ የምናቀው። ስለዚህ ይሄን አጋጣሚ ተጠቅሜ በኢትዮጵያ ውስጥ ያለውን የመብት ጥሰትና ጭቆና ለማጋለጥ ፈልጌ ነው ተነስቼ ይሄንን ንግግር ያሰማሁት። Maladenawi is a dictator. Maladenawi is a dictator. Free Skinner Naga and not political prisoner. You are a dictator. You are committing crimes against humanity. Don't talk about food without freedom. We need freedom. More than food. We need freedom. Freedom, freedom, freedom. ነጻነት ፖለቲካ እስረኞች ይፈቱ ያለ ምግብ ዋስትና ያለ ነጻነት ምግብ ዋስትና ይረጋገጥም እንዴ? ያለ በመጀመሪያ የተናገርኩት ስጀምር አቶ መለስ አምባገነን ነው የሚል ነው እንትን ያልኩት። ልክ ይሄንን ሲሰሙ በጣም ጮኬ ነው የምናገረው። እሳቸው ከሚናገሩበት ማይክ በላይ ነበር እኔ ድምጽ የተሰማው። እንደው በአጋጣሚ ድምጽን በደንብ ነው ወጣልኝና ይሄን ስናገር እሳቸው ድንግጠው ዞሩ። እሳቸው ብቻ ሳይሆን ሰው ሁሉ ወደኔ ዞረ። ከዛ በኋላ በተከታታይ በኢትዮጵያ ውስጥ የሚደረገው የሰብአዊ መብት ጥሰትን የሚያጋልጡ ንግግሮች ተናገርኩኝ። ምግብ ደግሞ ያለ ነጻነት ዋጋ የለውም። ፉድ without freedom is nothing የሚል ነገር ሁሉ ነው የተናገርኩት። ያ ደግሞ ለአዳራሹ ተሰብስበው ለሚናገረው ጭምር ነው። ምክንያቱም አምባገነኖችን እየሰበሰቡ ስለ ምግብ ዋስትና መናገር ምንም ትርጉም ያለው ነገር አይደለም። ለነገሩ ሲፒጄም ባወጣው መግለጫ ላይ ይሄን ነገር ነው መሰለኝ አንጸባረቀው። ያለ ነጻነት የምግብ ዋስትና ሊረጋገጥ አይችልም፣ የሚዲያ ነጻነት አስፈላጊነት እነሱም አንስተው ነበር። ያን ንግግር ካደረክ በኋላ ተመልሰህ ስትቀመጥ ትታያለህ። ከዛ ስብሰባው እስኪያልቅ ነበር? ከዛ አልነበርኩም። ከዛ በኋላ ተመልሼ ተቀመጥኩኝ። ወዲያው የነሱ አሜሪካ የሴኩሪቲ ኤጀንቶች ፖሊስ ጠሩ። ፖሊሶቹ መጡና ናውጣ ብለው ይዘውኝ ወጡ። አራት ፖሊሶች መጡ እና መንጃ ፈቃድን አምጣሉ። መንጃ ፈቃድን ሰጣዋቸው። ከፈለጋችሁ ሰሩኝ አልኳቸው። አይ እኛ እናስረህም አለ።
እና ግን አንዳንድ ጥያቄ ጠየቁኝ ለምንድነው ያልከው ምናምን ነገርኳቸው ምንድነው ያልከው አሉ እኔ ምንም ያልኩት ነገር የለም በኢትዮጵያ ውስጥ ያለውን የሰብአዊ መብት ጥሰት ነው በዚህ መድረክ ላይ ተናገርኩት ይሄ ደግሞ የአሜሪካ ህገ መንግስት የሚያረጋግጥልኝ መብቴ ነው አልኳቸው እነሱም ያንን ተቀብለዋል ምንም ያሉኝ ነገር ማለት ከአዳራሽ ከመውጣት ውጭ ወደ እስር ቤት ወይስ ወደ ሌላ ቦታ ወስደዋል ወደ እስር ቤት አልወሰዱኝም ጥጋ ሲይዘው የሚፈልጉትን ነገር አጣሩ መንጃ ፈቃዴን ወስደው ማንነቴን አረጋገጡ ከዛ በኋላ በሰላም ነው የሸኙኝ እንደውም አንዱ ፖሊስ ሲያስወጣኝ የምትለው ነገር ሁሉ ይገባኛል በእነሱ አቆጣጠር በ1998 ወደ ኢትዮጵያ ሄጄ ነበርና I know what's happening there ነው ያለውና በኋላ መጨረሻ እንደውም ጀርባዬን ቸብቸብ ያደረገ you made your point ብሎ ነው ያስወጣኝ ፖሊሱ እና ምንም የፈጠሩብኝ ችግርም የለም በጣም እንደውም ይሄን ስላረኩ ደስተኞች እንደሆኑ ነው ያየሁት የመጎነታተል ነገርም አልነበረም አረ በፍጹም እነሱ እንደውም እንዳልኩ ምንም ይሄ የአቶ መለስ ዜናዊ ጠባቂ እገላሃለሁ ብሎ ነበር እና ለፖሊሱ ነገርኩት የትኛው ነው አቶ መለስ ዜናዊ ጠባቂ ገብረትንሳኤ ተስፋይ በርሄ የሚባል ነው እዛው አካባቢ ነበር ቀድሞ አቶ መለስ ከመናገሩ በፊት ከኔ ጋር ትንሽ ንግግር አርገን ነበር እንዴት ተገናኝታችሁ ማለት ነው እኔ ቆሜ በነበረበት ጊዜ መጣና አበሻነህ እንዳለ ቆሜ ስላየ ማለት ነው እንግዲህ ጠርጥሮም ሊሆን ይችላል ይሆን ነገር ሊያረግበት ነው መለስ ላይ ብሎ ይሆናል ብዬ ስለገመትኩ ምን አገባ አልኩት አይ ኢትዮጵያዊ ስለመሰልከኝ ነው አለ አይ ኢትዮጵያ አይደለም አልኩት ከዛ በኋላ በዚህ ንግግር መለስን እኔ ኢትዮጵያ ሀገር የምትሆነው እዛ በሀገሬ በነጻነት ስኖር ነው አልኩት አይ ሄደህ አይተ ስለማታውቂውና እንጂ ኢትዮጵያ በጣም ጥሩ ደረጃ ላይ ነው ያለችው እንደነንተ አይነቶቹ ናቸው ዝም ብላችሁ ከሩቅ የምትጮሁት አለ ያም ሆነ ይሄ እኔም ቀሳልኩና አንተ የመጣው ጌታ ልጠብቅ ነው እኔ የመጣሁት እውነት ልናገር ስለሆነ አታናግረኝ አልኩት ወደዛው ሄደ በኋላ እኔ ከተናገርኩ በኋላና መለስ ዜናዊ ላይ እንትን ካልኩ በኋላ ነው መጥቶ እንገላሃለን የሚል ነገር የተናገረው ፖሊሶቹ ከመጣታቸው በፊት ማለት ከአዳራሽ ስትወጣ ውጭ ደግሞ ኢትዮጵያን የተቃውሞ ሰልፍ ያደረጉ ነበር አግኝታቸዋል ጨርሰው ሲወጡ ነው ያገኘዋቸው እንጂ አላገኘው ምክንያቱም እኔ የገባው በፊት በኩል ነበር እና ሰልፉ ደግሞ የነበረው በሌላ ሳይድ ነበር ይሄ እንግዲህ እዛ አዳራሽ ውስጥ ገብተህ አቶ መለስን መቃወምህን በድምጽ ለሞሳቸው ሲደነግጡ የታየ ምስል አለ ከዛ በኋላ ለከታ ያካባቢ ሰዎችም እየደወሉ ነው የገባበትን ጉዳይ አሳክቻለሁ ለታምናለህ እኔ በጣም ምክንያቱም ስገባም ያቶ መለስን ውሸት ለመዘገብ አልነበር የመገባው ይሄን አጋጣሚ ተጠቅሜ የኢትዮጵያ ህዝብ የታፈነ ድምጹን ለማሰማት ምክንያቱም ይሄ ትልቅ መድረክ ነው ፕሬዝዳንት ባራክ ኦባማ ያዘጋጁት መድረክ ነው የሳቸው መድረክ ነው ከፍተኛ የሆኑት የአሜሪካ ባለስልጣኖች ሁሉ ነበሩ በዚህ መድረክ ላይ እና ይሄ መድረክ በጣም ትልቅ መድረክ ስለሆነና ከተለያዩ ሀገሮችም የመጡ የሚዲያ ተቋማት ጭምር የነበሩበት ስለነበረ ይሄንን ተጠቅሜ መልእክት ለማስተላለፍ ነበር የገባሁት እንግዲህ የአቶ መለስ ለጄት ጉባኤ ነው የመጡት እዚህ መምጣታቸውን ተከትሎ የድጋፍም የተቃውሞም ሰልፎች እንደተደረጉ ሰምተናል አንተ ደግሞ አዳራሽ ውስጥ ሆነ ተቃውሞን አሰምተሃል ያሉት ሁኔታዎች በተከታታይ ተከታተልን እንግዲህ ለተመልካቹም ለአድማጩም እናደርሳለንና ባንተ በኩል መጨመረው ነገር ካለ እንግዲህ የታፈነ ህዝብ አጋጣሚውን ባገኘ ሁሉ ድምጹን ማሰማት አለበትና ይሄ አሁን መድረክ አቶ መለስ ዜናዊ ሲዋሹ እኛ ደግሞ እውነት የተናገርንበት አጋጣሚ ነበር የተፈጠረውና ኢትዮጵያኖች በየሄዱበት በዚህ አይነት ሁኔታ አቶ መለስን ማጋለጥ አለባቸው እርቃናቸውን ማስቀረት አለባቸው እርግጥ እርቃናቸውን የቀሩ ግለሰብ ናቸው ያሞናይ ግን ከፍተኛ ተጽዕኖ የሚያረጉ ከፍተኛ የዓለም መሪዎች አካባቢ የተገኙ ያልሆነ ንግግር የሚያረጉ ሰው ስለሆነ በተደጋጋሚም በተለያዩ ዓለም አቀፍ መድረኮች ስለሚገኙ አጋጣሚውን ሁሉ እየተጠቀምን መልእክታችንን ማስተላለፍ አለብን እኔም ደግሞ እነ እስክንድር ነጋ እንዲፈቱ አቶ መለስ ዜናዊ ሰብአዊ መብትን እየጣሱና ወንጀል እየፈጸሙ መሆኑን በመናገር በእውነት ከፍተኛ ደስታ ነው የተሰማኝ ትልቅ ቀን ነው ለኔ ወርልድ ኢኮኖሚክ ፎረም ከዚህ ቀደም ታንዛኒያ ባደረገው ጉባኤ ላይ ተገኝተ እዛም ጥያቄ ጠይቃቸው ነበር አቶ መለስ እንደ ቪዲዮንም አይቼዋለሁ ከዛ ምን ይለያል ያንንም ተመሳሳይ ነገር መሰለኝ ከዛ የሚለየው ነገር ምንድነው መቼም ታንዛኒያ ሆነ እንደዚህ አይነት ነገር ማድረግ አትችልም ምክንያቱም እዛው ሊያሳፍኑም ይችላሉ ታንዛኒያ ሙሉ በሙሉ ነፃ የሆነ ሀገር አይደለም እርግጥ የሄድኩት በወርልድ ኢኮኖሚክ ፎረም ተጋብዤ ቢሆንም ያሞኔ ግን በአፍሪካ ሀገር ውስጥ ይሄንን መናገር የሚችልበት ሁኔታ አልነበረም አሁን ግን ያለሁት አሜሪካን ሀገር ውስጥ ስለሆነ መብቴንም እና ግዴታዬንም ስለማቅ ይሄ መብቴ ነው የመናገር ሐሳቤን የመግለጽ መብቴ ነው ምንም እንኳን ድሉ ባይሰጠኝም ግን መብቴን በመጠቀም አቶ መለስን ለማጋለጥ በመቻሌ በእውነት ትልቅ ነገር መስሎ የሚሰማኝ ትልቅ ደስታ ነው የተሰማኝ አመሰግናለሁ አበበ አመሰግናለሁ መለስ ዜናዊ ዲክታተር